ዓለምን ያስበረገገው ውሳኔ። አሜሪካ የኢራን የጦር መርከብ አሰጠመች። የእስራኤል እግረኛ ጦር ሊባኖስን ወረረ። ሰላም ጤና ይስጥልን። መላው ዓለም በከፍተኛ ስጋትና ድንጋጤ ውስጥ ወድቋል። መካከለኛው ምስራቅ ተቀስቅሶ የነበረው የአሜሪካ የእስራኤልና የኢራን ጦርነት ዛሬ አድማሱን አስፍቶ ወደ ህንድ ውቅያኖስ ተሻግሯል። የአሜሪካ ባህር ኃይል ለመጀመሪያ ጊዜ ከመካከለኛው ምስራቅ ውጪ የኢራን የጦር መርከብ መጥቶ ማውደሙ ተሰምቷል። በሌላ በኩል የእስራኤል ጦር የሊባኖስን ድንበር ጥሶ በመግባት ሊባኖስን ወሯል። ይህ ግጭት ወደ ሶስተኛው የዓለም ጦርነት ያመራ ይሆን? ዝርዝር መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የህንድ ውቅያኖስ ጥቃትና የትራምፕ ማስጠንቀቂያ። ዛሬ የወጣው መረጃ እንደሚያመለክተው የአሜሪካ ባህር ኃይል ሰርጓጅ መርከብ በህንድ ውቅያኖስ ላይ ስትጓዝ የነበረችውን IRIS ዴና የተባለች የኢራን የጦር መርከብ በቶርፒዶ መጥቶ አጥፍቷታል። ጥቃቱ የተፈጸመው በስሪላንካ የባህር ዳርቻ አቅራቢያ ሲሆን በመርከቧ ላይ ከነበሩ 180 ሰዎች መካከል እስካሁን የ80ዎቹ አስክሬን ተገኝቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን አሁን አክትሞላታል፣ ያለምንም ምህረት እናሸንፋለን ሲሉ ዝተዋል። The two most powerful air forces in the world will have complete control of Iranian skies, uncontested airspace. I hope all the folks watching understand what uncontested airspace and complete control means. It means we will fly all day, all night, day and night, finding, fixing, and finishing the missiles and defense industrial base of the Iranian military, finding and fixing their leaders and their military leaders. በሌላ በኩል ኢራን ወደ ቱርክ የሚሳኤል ጥቃት ለመሰንዘር ብትሞክርም በኔቶ መከላከያ አማካኝነት መክሸፉ ተዘግበዋል። ይህም ጦርነቱ የኔቶ አባል ሀገራትን ጭምር እየነካ መሆኑን ያሳያል። የእስራኤል እግረኛ ወታደሮች የሊባኖስን ድንበር ጥሰው ገቡ። ወደ እስራኤልና ሊባኖስ ግንባር ስንመለስ ሁኔታው እጅግ አስከፊ ሆነዋል። የእስራኤል ጦር በደቡብ ሊባኖስ የሚገኙ ከ250 ሺህ በላይ ነዋሪዎች በ24 ሰዓት ውስጥ ቀያቸውን ለቀው እንዲወጡ ትዕዛዝ ሰጥቷል። የተባበሩት መንግስታት ድርጅት እንዳረጋገጠው የእስራኤል ታንኮችና እግረኛ ጦር የሊባኖስን መንገዶች እየወረሩ ሲሆን ከሄዝቦላ ጋር ከባድ ፍልሚያ እያደረጉ ይገኛል። በቤይሩትና በቴህራን ላይ የሚዘንበው ሚሳኤል ቁጥሩ እየጨመረ ሲሆን የንጹሃን ዜጎች እልቂትም በየሰዓቱ እየናረ መሆኑ ተገልጿል። የዓለም ኢኮኖሚ ስጋትና የዜጎች ዕጣ ፈንታ። ይህ ጦርነት በቤታችን ባለው ኑሮ ላይም ተጽዕኖ ማሳደሩ አይቀሬ ነው። በሆርሙዝ የባህር ወሽመጥ በኩል የሚያልፉ የነዳጅ መርከቦች ጉዞ በመቆሙ የዓለም የነዳጅ ዋጋ በእጥፍ ሊጨምር እንደሚችል ተገምቷል። በብሪታንያ ብቻ የነዳጅና የኤሌክትሪክ ክፍያ በዓመት እስከ 500 ፓውንድ ሊጨምር እንደሚችል ስጋት አለ። ሌላ በኩል በመቶ ሺህ የሚቆጠሩ የውጭ ሀገር ዜጎች በመካከለኛው ምስራቅ አየር መንገድ በመዘጋቱ ምክንያት አካባቢውን ለቀው ለመውጣት እንደተቸገሩ እየተነገረ ይገኛል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ዜጎቻቸውን ለማስወጣት ጥረት እያደረጉ ቢሆንም ሁኔታው እጅግ ፈታኝ ሆኖባቸዋል። ጦርነቱ አሁን ወዳለበት ደረጃ የደረሰው አሜሪካና እስራኤል የኢራን የኒውክሌር ፍላጎት ለማክሸፍ በወሰዱት እርምጃ እንደሆነ ይነገራል። ነገር ግን ይህ ጅምር ለዓለም ሰላም ወይስ ጥፋት? የእናንተ አስተያየት ምንድን ነው? ትራምፕ የወሰዱት እርምጃ ትክክል ነው ትላላችሁ? ሐሳባችሁን በኮሜንት አጋሩን። ወቅታዊ መረጃዎችን ለማግኘት ዋልያ ኒውስን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁ እናመሰግናለን። ሰላም ቆዩልን።